ባለቤቱ ነኝ። ማንም እንደሌለኝ ታውቃለህ። የምመጣው አንተን ብዬ ነው። ኧረ አታስቢ ሀቢብቲ። ከዚህ በኋላ ተመልሼ አረብ ሀገር የመስራት እቅድ የለኝም። እግሬም እያበጠ ነው። እድሜም እየሄደ ስለሆነ ትዳሬን ይዤ ነው መኖር የምፈልገው። ይኸውልሽ አንቺ ብቻ ነኝ እንጂ ተጋብተን ልጆቻችንን ወልደን አንቺ ልጆቹን ታሳድጊያለሽ፣ እኔ ስራዬን እሰራለሁ። የቤቱ ዕቃ ተሟልቷል አይደል? ሁሉም ተሟልቷል። አንቺ ብቻ ነው የቀረሽ። እሺ በቃ ይኸውልሽ ብቻ አንቺ የባጃጁ አላኪልኝ። የባጃጁን በዚህ 2 ቀን ውስጥ አስገባልሃለሁ። በዚህ 2 ሳምንት ውስጥ ደግሞ እመጣለሁ። ገብቻለሁ። ታሽ ደግሞ ያዝክ መጣች እንዴ? ያዝክ ብናትሽ እንቺ አውራስቲ። አቤት ማን ልበል? አንቺ ባለቤቱ ነኝ። ትዳር ልያዝ። ኧረ ተያት ብላሽ። እሺ ሰው ሲነግርሽ አልሰማ ብለሽ እሺ አሁን የት ልትኖሪ ነው እንዴ? ራሴን እስክችል አንተ ቤት አለ እንዴ? ወንድም ባለቤቴን ታውቂያት የለ እንዴ? ከ2 ቀን በላይ እኮ ሰው እንዲቀመጥ አትፈልግም። ላገባ እኮ ነው። የሆነ ነገር አትልኪልኝም? አረ ወንድሜ ምንም እንዳያሳስብህ፣ ዋናው ብቻ አንተ ቤትህን ያዝልኝ። ለካለ ራስ መሆን ይገርማል። ለካለ ራሴ ምንም የለኝም። ደሞ እዚህ ምን እንሰራለን? ሰላም ጤና ይስጥልኝ። ምን ታዘዝ? እናንተ ጋር ቤት ለመግዛት ነው የመጣሁት።